አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድ ተከበራችሁ የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛያል። እንደተለመደውም ዛሬ ማን ቪዲዮ የምናይ ይሆናል ማለት ነው። ዛሬ የምናየው ርዕሱ ላይ እንደተመለከታችሁ ስለ አድሴንስ ታክስ 30% ስለሚባለው ማለት ነው ስለሱ የምንወያይ ይሆናል ማለት ነው። ባጭሩ ስለ 30% የግብር ቅናሽ ማብራሪያ ማለት ነው። የምታውቁ ሰዎች ልታውቁ ትችላላችሁ። ዩቲዩብ ወይ ደግሞ ስለ ዌብሳይት አሰራር ከዚህ ፊት ብዙ ያልኳቸው ነገሮች ናቸው። ስለዚህ ከነሱ ጋር የተያያዘ አድሴንስ 30% የሚቆርጣቸው ገንዘቦች አሉ ወይ ደግሞ 30% ከምታገኙት ገቢ ይቆርጣል ማለት ነው። ያን የሚሞላ ፎርም አለ። ከዚህ በፊት እንዳይቆርጥባችሁ ምናምን የሚል ነገር ብዙ መረጃዎችን ሼር አድርገናላችሁ ነበር። ባጭሩ የሚሞላ ፎርም አለና ያንን ፎርም ሞላችሁም አልሞላችሁም መቅረጡ አይቀርም። ግን ብትሞሉ ጥቅሙ ምንድነው? ባትሞሉስ ጉዳቱ ምንድነው? እንዲሁም ደግሞ 30% እንዴት አድርጎ ነው የሚቆርጠው የሚለውን እያንዳንዱን ዲቴል ወይማቀውን ኢንፎርሜሽን ሼር አደርጋችኋለሁ ማለት ነው። በዚህ ቪዲዮ እንደምትጠቀሙበት ተስፋ አድርጋለሁኝ። ከጠቀማችሁ ቪዲዮውን ጨርሳችሁ አይታችሁ ከጠቀማችሁ ቪዲዮ ላይክ አድርጉልኝ ማለት ነው። እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ እንዲሁም ደውል ምልክቷን በመጫን ሌሎች ቀጣይ የምሰራቸው ቪዲዮዎች አያመልጧችሁ ማለት ነው። እና ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ላይ አስፍሩልኝ ማለት ነው። እና የቪዲዮ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር ልታደርጉልኝ ትችላላችሁ ማለት ነው። እሺ አንድ ሁለት ያዘጋጁት ብሎግ አለ። ሊንኩን የመጀመሪያ ኮሜንት ዲስክሪፕሽን ላይ አስቀምጥላችኋል። ሊንኩን በመንካት ገብታችሁ በማንበብ ተጨማሪ ኢንፎርሜሽን ማሰባሰብ ትችላላችሁ። ግን አጠር ያለ መልስ ሼር አደርጋችኋለሁ። ከዛ ያልገባችሁ ነገር መጠየቅ ትችላላችሁ ማለት ነው። እሺ ወደ ዛሬ ቪዲዮአችን ገብተናል ማለት ነው። ከዚህ በፊት ሌላኛው ቻናሌ ስለ ታክስ ኢንፎርሜሽን አሞላል ከአንድ ሁለት ሶስት ቪዲዮዎች ሰርችላችሁ ነበርና አንዳንዶቹ ጠፍተዋል። አንዳንዶቹ ደግሞ የነዛ ስቴፖች ብትከተሉ አሁን ላይ አይሰሩም ማለት ነው። ያው ለባክግራውንዱ ቅርታ ጠይቃለሁ፣ ያው ለድምጽ ጥራቱ ማለት ነው። እና እነዛ ቪዲዮዎች አንዳንዶቹ አይሰሩም፣ አንዳንዶቹ ጠፍተዋል። አብዛኞቹ ዩቲዩበሮች የሰሩት ቪዲዮዎችን ጭምር ማለት ነው። አንዳንዶቹ ጠፍተዋል፣ አንዳንዶቹ ደግሞ እነዛን ቪዲዮዎች ተከተላችሁ ፎርሙን ብትሞሉ አይሰራም ማለት ነው። ስለዚህ ትክክለኛውን ስቴፕ እዚህ ቪዲዮ ላይ ላሳያችሁ አልችልም። ብሎግ ላይ ላዘጋጅላችሁ ሞክራለሁ፣ ትክክለኛውን ስቴፕ ማለት ነው። ግን የተለያዩ ቦታዎች የተለያዩ ኢንፎርሜሽኖች ነው የሚሞሉትና የሚጠየቁት። ስለዚህ ለእናንተ ደግሞ ለአድሴንሳችሁም ለዩቲዩብና ለዌብሳይታችሁም የተለያየ ኢንፎርሜሽን ሊሆን ይችላል የምታቀርቡት እና የምትጠይቁት መረጃም እንደዛው። ስለዚህ የምታውቁ ሰዎች ሰዩ ነው። ግን ለማታውቁ ልጆች ወይ ሌላ ቪዲዮ ሰርቼ ለእናንተ በውስጥ ሼር አድርጋችኋለሁ። ካልሆነ ደግሞ እኔ በተመጣጣኝ ዋጋ የተፈጠረባቸውን ችግር ሶልቭ አደርግላችኋለሁ፣ አስተካክልላችኋለሁ ማለት ነው። እና ኮንታክት አድርጉኝ ማለት ነው። እንዲሁም ሌሎችም ከጉግል ከአድሴንስ እንዲሁም ደግሞ ከዩቲዩብ ጋር የተያያዙ ችግሮችን በተመጣጣኝ ዋጋ መስራት ጀምሬያለሁ። እና ያው ከዚህ በፊት በነፃ ነበር ማቀርብላችሁ። አሁን ላይ ግን ኢትዮጵያ ውስጥ ያለውን ነገር ታውቁታላችሁ። በፊት ግን ያው ያስተካከልኩላችሁ ልጆች ታውቃላችሁ ማለት ነው። እና ምስክርነት በዚህ ሰዓት ትፈልጋላችሁ ኮሜንት ላይ አስፍሩልኝ ማለት ነው። እና ግን ባጭሩ መልስ ሰጣችኋለሁ አሁን ላይ ማለት ነው። እሺ ይሄ የግብር ቅናሽ የሚባለው ወይ ደግሞ ታክስ ኢንፎርሜሽን የሚባለው 30% ማለት ነው። በየወሩ 70 ዩሮ ስደርሱ ወይ ደግሞ $100 ስደርሱ ልክ ወደ ባንክ ትራንስፈር ከመደረጉ 30% ተቀንሶ ነው የሚላክላችሁ። 30% ከምንድን ነው የሚቀንሰው የሚለውን ደግሞ ስናይ ደግሞ ምንድነው የቻናላችሁ ኦዲየንስ ተመልካቹ 100% ከአሜሪካ ከሆነ ማለት ነው። ስለዚህ 70 ዩሮ ወይ ደግሞ $100 ከአሜሪካ የተሰራ ከሆነ ከዛ ላይ 30% ይወሰዳል ማለት ነው። ከ30 እስከ 24% መሰለኝ ያው ብሎጉን አዘጋጅቼላችኋለሁ። እዚህ ጋር ግን ያለኝ መረጃ 30% ነው የሚቆርጥባችሁ ማለት ነው። ስለዚህ እሱን መቅረጡ አያቆሙም። የሚሞላ ፎርም አለ ብያችኋለሁ። ያንን ፎርም ብትሞሉትም ባትሞሉትም 30% ይቆርጣል። ግን ምን ይቀርላችኋል? ባትሞሉ ቻናላችሁ እስከ መዘጋ ድረስ ሊደርስ ይችላል። ገንዘባችሁን ቀጥታ ወደ ባንክ ትራንስፈር አይሆንም። እንዲሁም ሌሎች ብዙ መረጃዎች አሉ። እሺ ሌላ ጠራና ደግሞ መረጃ ስጨምርላችሁ ቅናሽ የሚደረገው ከየትኛው ገቢ ነው የሚል ጥያቄ ደግሞ ካላችሁ ጉግል አድሴንስ በአሜሪካ የግብር ህጎች IRS የሚባል ህግ አለው። ስለዚህ በዛ መሰረት ግብር የሚቀነሰው ከአሜሪካ ተመልካች USA ማለት ነው USA ቪወርስ በሚመነጨው ወይ ደግሞ በሚገኘው ገቢ ላይ ብቻ ነው ማለት ነው። የአሜሪካ ገቢ በቪዲዮዎቻችሁ ወይ ደግሞ በዌብሳይታችሁ ወይ ደግሞ በድረገጻችሁ አሜሪካ ውስጥ ያሉ ሰዎች አይተው በሚፈጠረው ገቢ ወይ ደግሞ በሚመጣው ገንዘብ ላይ ብቻ ነው። ስለዚህ በዚህ መረጃ መሰረት አሜሪካ ላይ ያለ ተመልካች ላይ ብቻ ነው የሚቆረጥባችሁ ማለት ነው። የሌላ ሀገር ገቢ ነን US ሶርስ ኢንካም ማለት ነው ከኢትዮጵያ ከመካከለኛው ምስራቅ ከአውሮፓ ወይም ከሌላ የዓለም ክፍል ካሉ ተመልካቾች የሚመጣው ገቢ ከዚህ ቅናሽ ነፃ ነው ይላል። ስለዚህ ያ ማለት ከ30% ነፃ ናቸው ማለት ነው። ከሌሎች ሀገር ላይ አሜሪካ ብቻ ነው የሚቆረጥባችሁ ነው። አሜሪካ ተመልካች ካላችሁ የሚያያችሁ ሰው ካለ ከዛ ሀገር ብቻ ነው የሚቆርጠው። $1 ብሰሩ 30% ይቆርጥበታል ባጭሩ። ስለዚህ እዚህ ጋር ያሉኝ መረጃዎች እዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ ባጭሩ። ከኔ ከማብራራውት በላይ ደግሞ ግልጽ ሊሆንላችሁ ይችላል በጽሁፍ በአማርኛ በእንግሊዝኛ ደግሞ ብሎ ከፈለጋችሁ ሊንክ አስቀምጥላችኋለሁ ብያችኋለሁ። ስለዚህ ያው የኢትዮጵያና አሜሪካን የታክስ ትሪቲ ወይ ደግሞ እንደዚህ የግብር ስምምነት ውል ወይ ደግሞ ታክስ ትሪቲ የላቸውም። ስለዚህ በW8 ቢን ቅጽ ምክንያት ያው በዚህ ምክንያት ይቆርጣል ማለት ነው 30% ገቢ ማለት ነው ባጭሩ። ከአሜሪካ 30% ይቆርጣል፣ ከሌላ ግን የሚቆርጥባችሁ ነገር የለም ነው ባጭሩ። በምሳሌ ላሳያችሁ። እዚህ ጋር ስኬል ተመለከታላችሁ። አጠቃላይ ገቢ በወር 100 ዩሮ ቢሆን ወይ ደግሞ በሰሩ 90 የመጣው ከአሜሪካ ውጪ ካሉ ተመልካቾች ከሆነ ለምሳሌ ከጀርመን ከህንድ ከቻይና ምናምን ከሆነ 90 ዩሮ ማለት ነው የመጣው ከዛ ከአሜሪካ ውጪ ካሉ ተመልካቾች ከሆነ 0% ቅናሽ ነው ያለው ወይ ደግሞ ምንም አይቀነስባችሁም ነው። ግን ደግሞ ከታች በኩል እንደምትመለከቱት ደግሞ 10 ዩሮ የመጣው ከአሜሪካ ተመልካቾች ከሆነ የሚቀነሰው ግብር ከ10 ላይ 30 ብቻ ሲሆን ይህ ማለት
ማለት $3 ማለት ከ100 ዩሮ 30 ዩሮ ሊወስድባችኋል ነው ባጭሩ። እዚህ ጋር ትመለከታላችሁ ማለት ነው። በዚህ ወር 100 ዩሮ ከሰራችሁ በዚህ ወር የምትቀበሉ ስንት ነው ማለት ነው? 97 ዩሮ ማለት ነው። ሌላኛው ደግሞ የእናንተ ተመልካቾች አጠቃላይ ተመልካቾች ከአሜሪካ ውጪ ከሆኑ ግን ምንም አይነት ግብር አይቆርጥባችሁም፣ ወይም ደግሞ ታክስ ምንም አይነት ታክስ የሚቆርጥባችሁ ነገር የለም ማለት ነው። ባጭሩ ይሄ ነው ማለት ነው። ቀጣይ ደግሞ የምንመለከተው ታክስ ኢንፎርሜሽን ብትሞሉ ምንድነው ጥቅሙ? ቅድም ብያችሁ ነበረ። ይሄን የታክስ ኢንፎርሜሽን ብትሞሉም ባትሞሉ መቅረጡ አይቀርም ብያችሁ ነበር፣ ግን መጠኑ ይቀንስላችኋል። በታክስ ኢንፎርሜሽኑን ብትሞሉ ብታስገቡ ፎርማችሁን ብታስተካክሉ የሚቆርጠው ግብር ወይ ደግሞ የሚቆርጠው ታክስ ይቀንስላችኋል። ሌላኛው ደግሞ የግብር መረጃችሁን ካልሞላችሁ ጉግል ምን ብሎ ይረዳል? ያልታወቀ ግለሰብ ወይ ደግሞ እናንተ አገራችሁ ያላችሁበት ተኖሩበት አካባቢ ጉግል አያውቅም ማለት ነው ፎርማችሁን ካልሞላችሁ። ስለዚህ ያ ማለት በጣም በከፍተኛ ደረጃ አንድ ታክሳችሁ ይቆርጣል፣ ሁለት ደግሞ አድሴንሳችሁ እስከ መዘጋት ድረስ ይሄዳል። የሚቆርጠው ግብር እንዲቀንስ ከፈለጋችሁ ፎርማችሁን መሙላት ይኖርባችኋል ማለት ነው። እሺ ብትሞሉ ተጠቃሚ ናችሁ ነው ማለት ነው ባጭሩ። እነዚህን ኢንፎርሜሽኖችን አስቀምጥላችኋለሁ ዲስክሪፕሽን ላይ። ያው ተደጋጋሚ መረጃዎች ማልማል ያሉበት እነሱን ቆርጬ ለማውጣት እሞክራለሁ። ሌላኛው ደግሞ ክፍያችሁን ያለምንም ችግር መቀበል ትችላላችሁ። በየወሩ ቀጥታ ወደ ባንክ ይገባል ያለምንም ፕሮሰስ ማለት ነው፣ ይህን ኢንፎርሜሽን ከሞላችሁ። ሌላኛው ኢንፎርሜሽን ምንድነው? ቅድም መግቢያ ላይ አካባቢ ነገራችሁ ነበረ። ይህን ኢንፎርሜሽን ካልሞላችሁ ጉግል ፔመንት ሆልድ ያደርጓል ገንዘባችሁን ማለት ነው። $100 ወይ ደግሞ 70 ዩሮ ከደረሳችሁ በኋላ ቀጥታ ወደ ባንክ ማስተላለፍ አችሉም ማለት ነው። ያ ማለት ገንዘቡን ወደ ባንክ ካልደረሰ ማውጣት አችሉም ነው። እዛው ላይ ቁጭ ብሎ ነው የሚቀረው ገብታችሁ ታክስ ኢንፎርሜሽናችሁን ካልሞላችሁ ማለት ነው። እነዚህ ጋር ደግሞ ማጠቃለያ የህግ ግዴታ መወጣት ነው። ይሄ ደግሞ እዚህ ጋር ትመለከታላችሁ ያለውን ኢንፎርሜሽን የግብር መረጃን መሙላት ገንዘቡ የመቀነስ ያለ መቀነስ ሳይሆን ቀጥታ ተቀንሶ የሚሆን ሳይቀነስ ወደ እናንተ ባንክ ትራንስፈር እንዲደረግ ከፈለጋችሁ ግዴታ ታክስ ኢንፎርሜሽን መሙላት አለባችሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። ከዚህ ቪዲዮ የሆነ ኢንፎርሜሽን እንዳገኛችሁ ተስፋ አድርጋለሁ። ያው ብዙ ዩቲዩብ ቪዲዮዎችን ተመልክታችኋል የታክስ ኢንፎርሜሽን አሞላል። ስለዚህ ትክክለኛውን የአሞላል ስቴፕ ቪዲዮ ሰራላችኋለሁ። እዚህ ላይ መጫን የምችል አይመስለኝ ምሽት ካለኝ አለኝ ካለኝ ግን ያው በውስጥ መስመር ወይ ደግሞ ቴሌግራሙ ካልሆነ ደግሞ በተለያዩ መንገድ ለማስቀመጥ እሞክራለሁ። እና ደግሞ በስራ ምክንያት በተለያዩ ምክንያቶች የማይመቻችሁ ሰዎች ካላችሁ ቅድም እንደነገርኳችሁ በተመጣጣኝ ዋጋ አስተካክላችኋለሁ። እና ደግሞ ሌሎች ችግሮችንም ካላችሁ በውስጥ መስመር በቴሌግራም በተለያዩ በሶሻል ሚዲያዎች ልታናግሩኝ ትችላላችሁ ማለት ነው። እና የዛሬ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ተጠቀማችሁ ቪዲዮ ላይክ ማድረጋችሁን አትርሱ። እንደዚሁም ተያያዥ የሆኑ ቪዲዮዎች እንዲደርሳችሁ ይህን ቻናል ሰብስክራይብ ማድረግ እንዲሁም የደወል ምልክቷን በመጫን ቤተሰቡናችሁን አትርሱ። እንዲሁም ይህን ቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ሼር ልታደርጉ ትችላላችሁ። ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ እያልኩ ሰናበታችኋለሁ። መልካም ጊዜ፣ መልካም ቆይታ። ፒስ